ተመልካቾች ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል የከተራ በዓል ላይ እያከበርን እንገኛለን። እንኳን ለ2018 ለከተራ በዓል በሰላም አደረሳችሁ መላው የክርስትና እምነት ተከታዮች በሙሉ። እንግዲህ ዛሬ ላይ በዓሉ እጅግ በጣም ደመቅና ሞቅ ባለ ሁኔታ እየተከበረ ይገኛል። አሁን የምገኘው ኮተቤ 02 አልፈና ላይ 32 አካባቢ ወንድራድ አካባቢ ማለት ነው። እዚህ ላይ እንግዲህ ቦታው ድባቡ እጅግ በጣም ያምራል። ወጣቶች ትብብራቸው እጅግ በጣም ነው የሚያምረው። በዓሉ የሰላም የፍቅር የጤና እንዲሆንላችሁ እመኛለሁ። በዓሉን እየተከታተልኩኝ ወደ እናንተ አደርስላችኋለሁ። መልካም በዓል ይሁንላችሁ። የጥምቀትን በዓል ከተራን እያከበርን እንገኛለን። እዚህ ጋር ደግሞ ወታችን እንደምታያት እጅግ በባህላዊ አልባሳት ደምቃለች። እስኪ ከሷ ጋር ስለ በዓሉ ቆይታ አድርጋ እስኪ ስምሽን? ካሳይች ባይ። እሺ ካሳይች እንኳን አደረሰሽ። እንኳን አደረሰን። እሺ ጥምቀትን ስናከብር ሁላችንም የኢትዮጵያ የጋራ ባህላችን ነውና ይህንን በዓል ደግሞ እንደዚህ በአደባባይ ወጥተን ስናከብር እህቶቻችን እንደዚህ እንደናንተ በባህል አልባሳት ደምቀው ወንዶች ደግሞ እንደዚህ ያው በቻልነው አቅም ደምቀናል። ጥምቀትን እንዴት ነው የምትገልጭው? አሪፍ ነው፣ ደስ ይላል። ዘንድሮ ይለይብኛል። የዘንድሮ ይለያል። ምን ገጠመኛለሽ እስኪ በጥምቀት? ገጠመኝ ለምሳሌ ከተራ ክብሬ አላውቅም። ኦኬ አክብረሽ አታውቂም? ከዚህ በፊት ጥምቀትን የት ነበር የምታከብሪው? እዚሁ ነው የማከብረው፣ ግን በስራ ሁኔታ አክብሬው አላውቅም። እንኳን አደረሰሽ። የዘንድሮ ደግሞ ለየት የሚያደርገው ነገር ለመጀመሪያ ጊዜ ከተራን በዓል እያከበርሽ ነው። ከዚህ በመቀጠል እስኪ ጥምቀት ሲነሳ ምን ታስታውሻለሽ? ብዙ ነገር ለምሳሌ እሺ ለማንሳት ያው ጥምቀት ሲነሳ ሎሚ ይወረወራል። ዘንድሮ ላይ ግን ከታዘብኩት የበዓሉ አንዱ ድባብ ደግሞ ሎሚ አላየውም። ያው ውድ ስለሆነ ነው። ተወዶ ነው። ኦኬ እሺ ተመልካቾቼ እጅግ አድርጌ አመሰግናለሁ። እንግዲህ እህታችን ሎሚ ተወዷል ያለችን ከሌሎቹ ደግሞ ምን ሀሳብ አስተያየት አላችሁ የሚለው እንሰማለን። እህቴ እጅግ አድርጌ አመሰግናለሁ። መልካም በዓል ይሁንልሽ። ሰላም ሁኚ። እኔም አመሰግናለሁ። ሰላም ሁኚ። ተመልካቾች እንግዲህ የ2018 የጥምቀት በዓል እያከበርን እንገኛለን። እጅግ ከተደሰትኩባቸው የበዓሉ ድባቦች መካከል ደግሞ ወንድሜ የእስልምና እምነት ተከታይ ነው። ነገር ግን የክርስትና እምነት ተከታዮች በሰላም ወጥተው በሰላም እንዲገቡ የበኩሉን አስተዋጽኦ እያደረገ ይገኛለኝ። እስኪ ወንድሜ እጅግ ስራ በጣም ስላስደሰተኝ ነው። እንዴት ነው የጥምቀት በዓል? ጥምቀት በጣም አሪፍ ነው። 5 ዓመት ጀምሮ ነው ጥምቀት በዓል ከወንድም ክርስቲያኖቼ ጋር አብሬ መካፈል የጀመርኩት። እንደምታውቁ ሙስሊም ነኝ እና በጣም ደስ ብሎኝ ነው። ማንም አዝም ሳይሆን ማንም ተነሳ ሳይሆን በራሴ ፍቃድ አዝጄ ነው። ደስ የእውነታው ስራህን በጣም የሳበኝና እያየው ነበርና የእስልምና ወንድሞቻችን አረፋን የተለያዩ በዓላቶችን ሲያከብሩ ደግሞ የክርስትና እምነት ተከታዮችን በጋራ ወጥተው ሰላም የእስልምና ወንድም ተከታዮቻችን በዓሉ በሰላም ተከብሮ እንዲጠናቀቅ አስተዋጽኦ ያበረክታሉ። እናንተም የእስልምና እምነት ተከታይ ወንድሞቻችን በዓላችን አብራችሁ እያሳለፋችሁ ስለሆነ እጅግ በጣም ደስ ብሎናለኝ። መልካም ምኞት ግለጹልን። በጣም አመሰግናለሁ። ታቦቱ ደግሞ በሰላም ወጥቶ በሰላም እንዲገባ ይማጸናለሁ። በራሴና በኢትዮጵያ ሕዝብ ስም በጣም አመሰግናለሁ። ዓመት በሰላም ያድርሰን ያለው አመሰግናለሁ። እጅግ አድርጌ አመሰግናለሁ። እሺ ሰላም። እሺ ተመልካቾች ያያችሁት ድባብ እንግዲህ እንደምታዩት ነው። የእስልምና ተከታይ ወንድማችን እንግዲህ ወጥቶ አደባባይ በዓላቶች በሰላም ተከብረው እንዲጠናቀቁ አስተዋጽኦ እያበረከተ ነው። እንደነዚህ አይነት በዓላቶችን ሀገራችን ኢትዮጵያ በጋራ የአንድነት መተሳሰያ ስለሆነችን ስላሳየ እጅግ አድርገን እናመሰግናለን። ቆይታችን የሚቀጥል ይሆናል። እንኳን አደረሰ። እንኳን አደረሰን። ጥምቀትን እንዴት አየው የዘንድሮን? ጥምቀት እንግዲህ ያው ዘንድሮ ደመቅ ያለ ይመስላል። ከምንም በላይ ደግሞ ምዕመናኑ ከምንናቸውም ጊዜ በላይ በዓሉን ይበልጥ ትኩረት እየሰጠው እያከበረው ይገኛል። ያው በዩኔስኮ የተመዘገበ በዓልም እንደመሆኑ መጠን እኛ ካላደመቅ ነው ያው እሴቱን ጠብቆ እንዲቀጥል ማድረግ የሚቻለው እንደዛ ሲሆንና እንግዲህ ያው እንደምታየው ነው። ያው ጥምቀት እንግዲህ እንደሚታወቀው መላው ኢትዮጵያን በተለይ ደግሞ የክርስትና እምነት ተከታዮች በአደባባይ ወጥተው የሚያከብሩት ሀገራችን ኢትዮጵያን በዓለም የሚያስጠራ በዩኔስኮ የተመዘገበ ነው እንዳልከኝ እና ጥምቀት ያው የዘንድሮም በጣም ድባቡ ደስ ይላል እንዳየነው። ከዚህ በፊት በጥምቀት ላይ ገጠመኝ ካለ ታጫውተን። ገጠመኝ እውነት ለመናገር ብዙም የተለየ ነገር የለኝም። ግን ያው ጥምቀት ሲባል እንግዲህ ሰዎች በነፃነት ወጥተው እንደፈለገ ስሜታቸውን የሚገልጹበት በጭፈራም በሆታም በልልታም ከዛም አልፎ ደግሞ ያው ወጣቶች ደግሞ እድሜያቸውና ሁኔታው የሚፈቅድላቸውን የመተዋወቅ የመተጫጨት በዛው አጋጣሚ የወደፊት ዕጣ ፈንታቸውን መሰረት የማስያዝ ነገር ስላለ ጥምቀት ብዙ ገጸ በረከት ይዞ ነው የሚመጣው ማለት ነው። ጥምቀት ሲደርስ አንድ ነገር አስታውሳለሁና ሎሚ መወራወር አለ። በተለይ ደግሞ በልጃገረዶች ወጣቶች
ዘንድሮ ላይ ግን ከታዘብኩት ሎሚ ያላየውም። እንዴት ነው የሎሚ ጉዳይ? የሎሚ ጉዳይ እንግዲህ አንድም እንግዲህ ሎሚ ዋጋው ስለጨመረ ሊሆን ይችላል። ከተሞች ላይ ደግሞ በአብዛኛው ያው የሎሚ የመወርወር ነገር ብዙም የተለመደ ስላልሆነ በተለይ እንደ አዲስ አበባ ከተማ ከሎሚ ይልቅ ሌሎች አማራጮች ተጠቅሞ የመተዋወቅ ሂደት ነው ያለው። ወደ ገጠር ወጣ ሲባል ግን አሁንም ያ ባህል እንዳለ ነው። ባህሉ አልጠፋም። ወደ ገጠሩ የሀገራችን ክፍል አለ ማለት ነው። አዎ። እሺ፣ አመሰግናለሁ። መልካም ባህል ይሁንልህ። እጅግ አድርጌ አመሰግናለሁ። ለሁላችሁ መልካም ባህል። እሺ፣ እናመሰግናለን ተመልካቾቼ። ቆይታ የሚቀጥል ይሆናል። መልካም ባህል ይሁንላችሁ። መላው የክርስትና እምነት ተከታዮቻችን እንግዲህ የ2018 የጥምቀት በዓል የከተራ በዓል እንግዲህ ዛሬ ላይ እንደምታዩት ክብር ታቦታት እንግዲህ ወደ ተዘጋጀላቸው የጥምቀተ ባህር በሰላም አርፈው ክብር ምዕመናንም እንግዲህ ያው ታቦታትን ወደ ማረፊያቸው አስገብተው በሰላም ወደ ቤታቸው እየሄዱ ነው። ለመላው የክርስትና እምነት ተከታዮች በሙሉ መልካም የጥምቀት በዓል እንዲሆንላችሁ እንመኛለን።